ሱፍክን እዚህ ድረስ ለብሰክ ፓርላማ ያለክ ይመስል በአንተ ቤት ፖለቲካ እያወራክ ነው። ህዝቡ እኮ እንደ ኮሜዲያን ነው የሚያውቅ። እግዚአብሔር ነው የዚህ ሰውዬ ልባቱ። አንዳንዴ ሰው አልተረዳኝም ብሎ ሲናደድ ያሳዝነኛል። ሰው አልተረዳኝም ብሎ ሲናደድ የእውነት ያሳዝነኛል። ምንም እኮ የፖለቲከኛ ለዛ የለም። በአንተ ቤት በቃ ጽድት ያልክ እኮ በቃ ይሄ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን አጥንተክ ጨርሰክ ኃይለኛ ፖለቲክስ እያወራክ ነው በአንተ ቤት። እኛ እኔ አሁን እንቅልፍ እምቢ ሲለኝ ትመቸኛለህ፣ እከፍታለሁ። አሁን ራሱ አንዳንድ ቀን ስተኛ ትመቸኛለህ። ለምን ዝም ብለህ የተበጠረውን ካልተበጠረው ነው የምትከላከለው? ጉቺ አላፈላሽም? ዝም አልንሻ በቃ እኮ እንዴ! በጣም እኮ ሽንትሽን እኮ ጭንቅላታችን ላይ መሽናት እኮ ነው የቀረሽ። ሬጉላር ስራሽ ሽርሙጥና ነው እኮ ነው የምልሽ። ዱባይ ላይ ሌላ ምን ታምራለሽ? ፕሮግራሚንግ ላንጉዌጅ ክሬት ያደረግሽ መሰለሽ? ኢንጂነሪንግ ወይስ ሪል ስቴት እንደኖርኩ አይተ ነው እምሰሪ መሰለሽ? እኔን እንደ ትልቅ ሰው አድርገሽ ሽማግሌ ምናምን ስትይ ነበር። እድሜሽ 42 አይደለም? ሰነር ላውጣና ላሳይ። አረብ ሀገር ስትመጪ አስቀንሰሽ የመጣሽበትን ላምጣ። ይኸውልሽ ድሬዳዋ ቀበሌሽ ድረስ እኔ ያለው እድሜሽ 42 years old ነሽ። ዳሚን we are the same። ሰው እንዲያምናችሁ ወጣችሁ አትቀደዱ። መረጃ ይመጣብናል ብላችሁ ሁለቱንም መረጃ ያመጣልሻለሁ። ወደ አረብ ስትመጪ አሰራሽውን ከዚያ በፊት ያለሽን የቀበሌ ቤት ማስረጃሽን እለጥፍልሻለሁ። ከማን ጋር እየተነጋገርሽ እንደሆነ ያውቀሽው። ሞጣ ከተባለ ጊጋንት ሰው ከቆመ ሐውልት ጋር እየተጋጨሽ መሆኑን አላወቅሽ። አይጠመጎቷ አንቺ የሌሊት ወፍ ጉጉት እንቁራሪት ጉርጢት ነው የምላት። ጉቺ ሳይሆን ጉርጢት። ጉርጢን በላት ወይስ ጉቺ? ጉርጥ ታውቂያለሽ? እሷን እኮ ነው የምትመስል። እንደዚህ ላይ ነው ፍጥጥ ብላ ከንፈሯ እኮ የስድስት ሰው የሚያውቅ ነበር። ቡቺ እውነትም ይቻ አንዳንዴ ፈረንጅ የምታስጠላው ውሻ አለች። አፏ ሰፋ ያለች ለቁጭ ብላ ምናምን እንትን ሀብል ተደርጎላት ምናምን ውሻ አይተሻል? ጉቺ ሳይሆን ቡቺ ብለንሻል። ሴተኛ ዳሪ ማለት ብልቅት ላይብ ላይ ቂስችን አንስተሽ አሁን ሆ እየተባለ 56,000 ሰው እያየ እንዲህ አይነት ወራዳ ምን አይነት ሞራል ቢኖራት ወደ ሶሻል ሚዲያ ተመልሰ መጣሽ ነው? እንዴት አይነት ሞራል! ሴቱ ግን ሞራል የለውም። አንቺ በክት እምለቅሽ መስሎሻል?